እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሳምንት በፊት በብዙዎች የተደመጠ አልበም ላወጣው ቴዲ አፍሮ ምላሽ ሰጥተዋል። በዚህ ሰሞን በአንድ የስብሰባ መድረክ ላይ ባደረጉት ንግግር ከሌላ ቦታ ወደ አዲስ አበባ መጥቶ መሀል የገባ ሌሎችን ከቦታቸው ያፈናቅል አካል የለም ሲሉ በፈገግታ ታጅቦ ተናግረዋል። ቴዲ አፍሮ በኢትዮሪክ አልበሙ ውስጥ ባካተተውና ዳስጣል በሚለው ትራክ ውስጥ መሀል ገቡና ቆሙን ከዳር በማለት ከከተማዋ የተገፉ ሰዎች መኖራቸውን ገልጾ ነበር። ከንቲባዋ ግን እንደነ ቴዲ አፍሮ ያሉ ሰዎች ወደ ጣፎ የሚሄዱት ለቅንጡ ኑሯቸው እና ለጭፈራ እንዲመቻቸው ነው ሲሉ ተሳልቀዋል። በሰሜናዊ አዲስ አበባ ሸገር ሲቲ ውስጥ ሲሲዲ የተሰኘ እጅግ ቅንጡ መንደር የሚገኝ ሲሆን ቴዲ አፍሮን ጨምሮ በርካታ አርቲስቶች በዚህ ስፍራ እንደሚኖሩ ይታመናል። ከንቲባ አዳነች አቤቤ ያቀረቡት ትችትም ከዚህ ሁሉ ነገር የተሟላለት ነው የሚባል መንደር ጋር የተያያዘ ነው። ከንቲባዋ አንዳንድ ሰዎች ህዝቡን በቀላሉ ማነሳሳት ይቻላል በሚል የተሳሳተ ስሌት ስህተት ውስጥ እንደሚገቡም ተናግረዋል። ወይዘሮ አዳነች በኮሪደር ልማት ምክንያት ከመሃል አዲስ አበባ ወደ ገላን፣ ቱሊ ዲምቱ፣ አራብሳ እና ሌሎችን ቦታዎች የተሸኙ ነዋሪዎች ምትክ ቤት ተሰጥቷቸው በደስታ እንደሄዱ ይገልጻሉ። የለም ከካዛንቺስና ከፒያሳ መፈናቀልን የሚክስ ምንም ስጦታ አይኖርም የሚሉ ነዋሪዎች ደግሞ የከንቲባዋን ንግግር ሲሰሙ ይረበሻሉ። ቀድሞ በኢንጂነር ታከለውማ በኋላም ባዳነች አቤቤ አስተዳደር ተገፍተናል የሚሉ የፒያሳ ራዲዮዎች ዳስ ጥለው በቴዲ አፍሮ ዘፈን ስሜትና ብሶታቸውን እየተነፈሱ ይገኛሉ። ሆኖም የቴዲን ዘፈን በአደባባይ ማዳመጥ የከንቲባዋን ልፋት የሚያጣጥል ነውና አይፈቀድም። ከቀናት በፊት ለህዝብ ይፋ የሆነውን የቴዎድሮስ ካሳሁን ሙዚቃን ሲያዳምጡ ተገኙ የተባሉ ከ100 በላይ ግለሰቦች እንዲሁም ከአርቲስቱ ጋር ይሰራሉ የተባሉ 2 ሰዎች መታሰራቸውም የዚህ ማሳያ ይመስላል። ከዚሁ ጋር ተያይዞ መሰረት ሚዲያ እንደዘገበው በአርቲስቱ እንዲሁም በታሰሩ ሰዎች ዙሪያ የሚያጠነጥን ዶክመንተሪ በመንግስት እየተዘጋጀ ይገኛል። ድምፃዊ ቴዲ አፍሮ ሚያዝያ 8 ቀን 2018 ዓ.ም አዲስ ያወጣውን የዘፈን አልበም አስመልክቶ የዘፋኙ ምክትል ማናጀር ማህሌት ሰለሞን ታስራለች። ማህሌት ዘፈኑ ከመውጣቱ በፊት በአርትስ ቴሌቪዥን መግለጫ እንዳንሰጥ ተከለከልን በማለቷ ምክንያት መታሰሯን የፌዴራል ፖሊስ ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አስታውቋል። መሰረት ሚዲያ እንደገለጸው የቴዲ አፍሮን አዲስ ሙዚቃ አስመልክቶ በአርትስ ቴሌቪዥን መግለጫ እንዳንሰጥ ተከለከልን ማለቷ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ለመፍጠር የታለመ በመሆኑ ይህን አምና በካሜራ ፊት እንድትናገር እየተጠየቀች ትገኛለች። መግለጫውን ሳንከለከል እንደተከለከልን አድርገን የገለጽነው አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ካሜራ ፊት ከተናገረች እንደምትለቀቅ እንደተነገራትም ተገልጿል። በተጨማሪም የዘፋኙ ስቱዲዮ አልተዘረፈም በሚል የህንፃውን ጥበቃዎች በመያዝ ስቱዲዮ እንዳልተዘረፈና ተፈጸመ ተብሎ በማህበራዊ ሚዲያ የተሰራጨው መረጃ ውሸት መሆኑን የሚገልጹ ሰዎችን አዘጋጅተው በካሜራ ቀርጸው መውሰዳቸውንም ሚዲያው ዘግቧል። አንድ ኮሚቴ ተዋቅሮ የማህሌትን ንግግርና ሌሎች የህግ ባለሙያዎችን፣ አክቲቪስቶችንና የከተማው ነዋሪዎችን በማካተት በዘፈን ሰበብ አመጽ ለመቀስቀስ ታስቦ እንደነበር የሚገልጽ ዘጋቢ ፊልም ለማዘጋጀት በስራ ላይ መሆኑን ምንጮች አረጋግጠውልኛል ብሏል። ይህ ዘጋቢ ፊልም ተዘጋጅቶ በቴሌቪዥን እስኪሰራጭ ድረስ ማህሌት ሰለሞን ከጠበቃዋ ጋር እንዳትገናኝ መከልከሏም ታውቋል። ግለሰቧ ፍርድ ቤት እንድትቀርብ የተደረገውም ሌሎች ተጠርጣሪዎች ወደ ማረፊያ ቤት ከተመለሱ በኋላና ሌሎች ባለጉዳዮች ከፍርድ ቤት ቅጥር ግቢ ከወጡ በኋላ ችሎቱ እሷን ብቻ እንዲያስተናግድ ተደርጎ መሆኑም ተነግሯል። ፌዴራል ፖሊስ ቲክቫህ ለተባለው የቴሌግራም ቻናል በሰጠው ምላሽ ግን በምንም መልኩ ከአርቲስቱ ጋር የሚገናኝ ወንጀል ምርመራ ስራ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም ብሏል። ፖሊስ አክሎ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም፣ ይሄ ልጁን ተጠቅሞ ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። ይሁንና የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰዎች ለዶቼ ቬለ ከ3 ቀን በፊት አረጋግጠዋል። መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ገልጸዋል ያለው የዶቼ ቬለ ሪፖርት ነው። የቴዲ አፍሮ አዲስ አልበም አሁንም ድረስ የኢትዮጵያ ፖለቲካና ኪነ ጥበብ መድረክ ዋነኛ ማጠንጠኛ ሆኖ እንደቀጠለ ነው። አልበሙ ከወጣበት ማግስት ጀምሮ በርከት ያሉ ከፍተኛ የመንግስት ባለስልጣናት በኢትዮሪካ ዙሪያ ብስጭታቸውን ገልጸዋል። ቴዲን ደግፈው የተቃውሞና የድጋፍ ፖለቲካ ያስተጋቡ የኪነ ጥበብ ሰዎችም ብዙ ናቸው። በቴዲ አፍሮ ላይ ጠንከር ያለ ተቃውሞ በማሰማት ከሁሉም ቀዳሚ ገላና ገሮምሳና ዮሳን ጌታሁን ያሉበት የኦሮምኛ ቋንቋ ዘፋኞች ቡድን ነው። ገላናና ዮሳን በቴዲ ዘፈን ዙሪያ በ24 ሰዓት የተጠናቀቀ ዘፈን በመስራትና ኮንሰርት
በመደገስ አገር ያልሞተችም ሲሉ ሰንብተዋል። ዮሳን ጌታሁን በአዳማው ኮንሰርት አገር ለሞተችባቸው የህሊና ጸሎት እናድርግ በማለት በቴዲ ላይ በመሳለቁ ከኦሮሞ ተወላጆች ሳይቀር ብዙ ስድብ አስተናግዷል። በዚሁ ጉዳይ ዙሪያ ቶሎሳ ካሶሳ በሚል የብዕር ስም ሀሳባቸውን ለህዝብ ያደረሱ ግለሰብ ድሮ አርቲስት ነፍሱን ለሰይጣን ይሸጣል ሲባል እንሰማ ነበር ይላሉ። ጸሐፊው ይቀጥላሉ። ዘንድሮ ግን ሰይጣን ራሱ በካድሬዎች ገበያ ተገፍቶ ስራ አጥቷል። ምክንያቱም የህሊና ዋጋ በካሬ ሜትር መተመን ከጀመረ ሰነበተ። የድምፃዊ ዮሳን ጌታሁንን የጥበብና የፖለቲካ ቁማር ስታዘብ ይህ አባባል ከመቼውም ጊዜ በላይ ሕያው ሆኖ አገኘዋለሁ። ጀግንነት በገበያ በማይሸጥበት ዘመን አቋምን በመሬት ካርታ መለወጥ የብልህነት ጥግ ተደርጎ ተወስዷል። ያኔ የፖለቲካው ማዕበል ሲናወጥ የጃዋር መሐመድ አብዮት የጀርባ ሙዚቃ አስገምጋሚ የነበረው ዮሳን ቡሎ ብሎ ሲያንቧርቅ ህዝቡ ማይክራፎን የጨበጠ የነጻነት ታጋይ ያገኘ መስሎት ነበር። የድምፁ ኃይል፣ የዜማው ወኔ፣ የቃላቱ ቃጠሎ ያንን ሁሉ ስናይ ጉሮሮ እስኪደማ የሚጮኸው ለጭቁኑ ህዝብ ዓላማ መስሎን አብረነው አጨበጨብን። ለካስ ወዳጀ ጉሮሮውን የሚጠርግበት ህሊናውን የሚያሳርፍበት ሰፊ መሬት እያለመ ኖሯል። ቡሎ ሲል የነበረው የህዝብን ብሶት ሳይሆን ወደፊት ለሚመጣው የባንክ አካውንቱ ባዶነት ማሳሰቢያ እየሰጠ እንደነበር የገባን ዘግይቶ ነው። ሰው መርህንና አቋሙን በስንት ይሸጣል ለሚለው የዘመናት የፍልስፍና ጥያቄ ዮሳን ትክክለኛውን የገበያ ዋጋ አውጥቶለታል። 10,000 ካሬ ሜትር። አስቡት። በአንድ ሄክታር መሬት ላይ ስንት የውሸት ቃል ማብቀል ይቻላል? ስንት የክህደት ህንፃ መገንባት ይቻላል? ዮሳን በአንድ ሄክታር መሬት ታሪክን፣ አቋምንና ያንን ሲያነሆልለው የነበረውን የለውጥ ዲስኩር ሽጦ የብልጽግና ጎጆ ውስጥ በክብር ገባ። የድምፅ አውታሩን በመሬት ካርታ ሲቀይረው አንደበቱ ቅንጣት ያህል አልተንተባተበም። ትናንት በመድረክ ላይ በዘፈን የረገጠውን ስርዓት ዛሬ በካሬ ሜትር ልኩ እየለካ በኪሱ አስገባው። አሁን ደግሞ በሽመልስ አብዲሳ ቀጭን ትዕዛዝ በየከተማው በሚዘጋጁ የአደባባይ የፕሮፓጋንዳ ኮንሰርቶች ላይ ብቅ እያለ አፉን ሲከፍት እናየዋለን። ድምፁ የድሮው የሲዲ ነው፣ አፉ ግን የዘንድሮ ነው። በፕሌይባክ ከንፈርን ማንቀሳቀስ ለሱ አዲስ አይደለም። ምክንያቱም ፖለቲካው ራሱ ፕሌይባክ ሆኖበታል። ባለስልጣኑ ይዘፍናል፣ እሱ ከንፈሩን ያንቀሳቀሳል፣ መድረክ ላይ አፉን ይከፍታል ሲባል ግን ለዘፈን ብቻ መስሏችሁ እንዳትሸወዱ። ለዘፈን የተከፈተ አፍ 10,000 ካሬ ሜትር አይውጥም። አፉን የሚከፍተው ለጉርስም ለቦታም ጭምር ነው። ያኔ ቡሎን በሙሉ ጉልበቱ ሲዘፍን የነበረው የጥበብ ነበልባል ዛሬ በካድሬዎች መዳፍ ውስጥ ያለች የክብሪት እንጨት ሆኗል። ሲፈልጉ ይጭሩታል፣ ሲፈልጉ ያጠፉታል። ዮሳን አፉን መክፈቱን ይቀጥላል። ምክንያቱም የገበያው ዋጋ አዋጭ ነው። ምናልባት ነገ ደግሞ 20,000 ካሬ ቢሰጠው ቡሎን ትቶ ብሎኬት የተሰኘ አዲስ የልማት ዜማ ይዞ ብቅ ሊል እንደሚችል መጠራጠር የዋህነት ነው። በዘመናችን አርቲስት መሆን ማለት አንጀትን አጥፎ አንገትን ደፍቶ በማይክራፎን እና በባለቤትነት ማረጋገጫ ካርታ መካከል ያለውን አቋራጭ መንገድ በብልሃት ማቋረጥ ሆኗልና ቶሎሳ ካሶሳ ሐሳባቸውን ቋጭተዋል። በቴዲ አፍሮ ዘፈን የወንድነት አመሉን ገልጦ መንግስትን ለመጎንተል ልብ ያገኘው ደግሞ ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር ተሙ ነው። 4 ኪሎ ተወልዶ ያደገው ተሙ በአገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት ከትናንት በፊት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ዘፋኙ በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በአገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑን ገልጿል። አሁን ያለው የመንግስት ዘይቤ የአንድን ወገን ፍላጎት ብቻ የሚያስቀድም መሆኑን የጠቀሰው ድምፃዊው ራሱም የዚህ ሂደት ተጠቂ እንደነበር አስታውሷል። በተለይም በህዝቦች መካከል እየተፈጠረ ያለው ክፍፍል ቀደምት አባቶቻችን ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን በዝርዝር አስረድቷል። በተጨማሪም በህዝቡ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። እባክህ ከኢትዮጵያ ናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለውን የአቋም መግለጫ ይበልጥ እንዲጎላ አድርጎታል።